የዱባይ ጦርነት እንግዲህ መቼም ማለቂያ የለው። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውዶቼ እንዴት ናችሁ? የማታውን ጦርነት አይታችሁታል? እስኪ ጥፋተኛ ማን ነው? የሚከተለውን ቪዲዮ አይታችሁ ኮሜንት አስቀምጡ። ተከታተሉት እስከ መጨረሻ። እየሰማው ነበር። ሀቢባ ልክ ነሽ። ያው በተናገርኩት ነገር ምንም ብትይ አልፈርድብሽም። ምክንያቱም ለኔ የፈለግሽውን ነገር ብትናገሪ ከተናገርኩት አንግል ነው የወሰድሽ። አንዴ ይቅርታ፣ አበባውን ቆጥራችሁ መልሱለት ሞዴሬተሮች። ይኸውልህ ሞዴሬተሮች አበባውን ቆጥረው እየመለሱልክ ነው። ማና የሞዴሬተር ስንት አበባ እንደሰጠክ ጋላሪ ላይ ያሳያል። ቁጥሩን አይተሽ በቁጥሩ ልክ አበባ መልሱለት ሞዴሬተሮች። ቴንክ ዩ። እሺ ማንም ሰው ፎሎ እንዳያደርገኝ፣ አንድ ሰው ለመጀመሪያ የምናገረው አንድ ሰው ፎሎ እንዳያደርገኝ፣ አበባም እንዳይሰጠኝ፣ ጊፍት እንዳይሰጠኝ አልፈልግም። አበባ እዚህ ቤት የሰጠከው አበባ ያው ተመልሶልካል ተቆጥሮ። ቀጥል፣ እየሰማንክ ነው። ሀቢባ አዳምጪኝ። ጉዳያችን ከአንቺ ጋር ነው አይደለ? ስለተናገርኩሽ ነው አይደለ? አንቺ ኮሜንታተሮች ወይም ሌላ ሰው አልተናገርኩም። የመጠየቅ መብት አለኝ አይደል? እኔ በረዋን ምን እንደተጠቀምኩ ንገረኝ። አንድ ሰው ሲናገር ከማስረጃ ጋር ነው ሆነ። እኔ በረዋን የተጠቀምኩት ይሄ ነው በላይ። በቀደም የጌማ ቀን የወረደላት አንበሳና ዩኒቨርስ በረዋን ነው ብለሃል። በረዋን ማን ነው መጥቶ በረዋን ስም አንበሳና ዩኒቨርስ ያወረደልኝ? ፈርስት ኦፍ ኦል ንገረኝ። ኦኬ ፈርስት ኦፍ ለኔ ደግሞ መልሽልኝ። እኔ የት ስጠቅሽኝ የት አንቺ ሁሉ ጊዜ ማስረጃና መረጃ ትያለሽ አይደለ? የት አየሽኝ? የት የሚለው ይሄን መልሽ። በስካርክ ተጥለቅልቋል ሙሉ ቲክቶኩ። ኖ ሀቢባ ሁሉ ነገር የምናወራው በማስረጃና በመረጃ እስከሆነ ድረስ ማለት ነው። እኔ ስጠጣ ያየሽን ንገሪኝ፣ እኔ ደግሞ እነግርሻለሁ። ሀቢባ በጣም ጥሩ። መጀመሪያ አንተ ሀቢባ በረዋን ነው የታወቀችው። ሀቢባ በረዋን ተጠቅማለች ያልከውን የተጠቀምኩትን ጥቅም ንገረኝ። እኔ ለእሷ 5 ቀን ቁጭ ብዬ 55,000 ድርሃም ሰብስቤ ቁጭ ብዬ ደረሰኝ ለቅሜ ስሰጣት የከፈለችኝ ክፍያ ካለ ንገረኝ። አንቺም ንገሪኝ። እሺ እኔ ስጠጣ ካየሽኝ ሰካራምነትን ዓለም የመሰከረልክ ቅጽል ስምክ ሁላ ሰካራም ነው። በላይቭ ላይ እየገባክ እየሰካክ ሰዎችን መሳደብ አመልክ ነው። ሙሉ ቲክቶኩን ሰርች ማድረግ ትችላለህ። ዞር ዞር እያልክ ፈልግ። ስክሪን ሪካርድ ሰክረ ስትሳደብ አዳምጪኝ ሀቢባ። እኔ ሰርች አድርጌ አወጣዋለሁ። ሰላሙ አለይኩም ወራህመቱላሂ ወበረካቱ። በድጋሚ እንዴት ናችሁ? እንግዲህ ቪዲዮውን እንደተመለከታችሁት ነው እንዳያችሁት ነው። እውነት ለመናገር የሰው ልጅ ያጎረሰውን እጅ ይነክሳል። ለምን እንደው አላውቅም፣ በብዛት ማለት ነው። ይሄ ኦስማን ተብዬው ደግሞ የመጨረሻ ከባድ በቃ በጣም ከባድ ልጅ ነው ወላሂ። እንዴት የሰው ልጅ በሰው ሀገር በባዕድ ሀገር ትናንት የት እንደሆነ ሁላችንም እናውቃለን። ብዙ ነገር አሳልፏል። ዛሬ ላይ ደግሞ አልሐምዱሊላህ ነገሮች ተቀይረው ባለትዳር ሆኖ አግብቶ የልጅ አባት ሊሆን ሽርጉድ ላይ ነው። እና በዚህ ልክ አይ ነው በውስጡ ያለውን ነገር በእርግጥ አናውቅም ሁላችንም፣ ግን ሆድ አባውን ብቅል ያወጣዋል የሚባል ተረት አለና በአማኑ ቀን በሰላሙ ቀን ጉንፋን ይዘኛል በነገራችን ላይ በጣም ይቅርታ። በሰላሙ ቀን ያሰበውን ነገር ነው እየሰከረ ሚዲያ ላይ ወጥቶ የሚናገረው እና በጣም ከባድ ነው። ልጁ በጣም መካሪ ይፈልጋል። በመጀመሪያ ደረጃ ግን ረዋን በጣም ትልቅ ስህተት ነው የሰራችው። ልጅቷ ሲጀመርም ሲፈጥራት እንዲሁ ፈጣሪ ሲፈጥራት አልቃሻ ነፍራቃ የሆነች ልጅ ናት። ምንም በቃ ዝም ብላ በየቀኑ የሆነ ችግር ሲመጣ ማልቀስ መነፋረቅ። እሷ የሚያስፈልጋት ባል እንደዚህ አይነት ባል አልነበረም። እውነት ለመናገር ረዋን እንደዚህ አይነት ባል አልነበረም የሚያስፈልጋት። ለእሷ የሚያስፈልጋት ባል ጠንካራ፣ ጎበዝ፣ ታጋሽ፣ አመስጋኝ፣ ስታለቅስ የሚያቅፋት የሚያበረታት እንጂ ይሄ ገና ሩጦ አልጠገበ በዛ ላይ ሰካራም። እውነት ለመናገር በሰው ላይ ልፈርድ አይደለም፣ ግን ኔቨር በቃ ከመጀመሪያ እሱን ስትመርጥ ነው ልጅቷ የተሳሳተችው። እና አሁንም ወደፊትም እንደውም አልቃሻ ነበረች። ወደፊት ደግሞ ገና ብዙ ችግር ይገጥማታል። ምክንያቱም የልጅ እናት ስትሆኑ ደግሞ በተለይ ደግሞ በሰው ሀገር አጋዥ ባል ከሌለ፣ ደጋፊ ባል ከሌለ፣ የሚያስተሳስብ ሰው ከሌለ ብሎ የሆነ ችግር ሲመጣ ተናድጄ ነው ተበሳጭቼ ነው እያለ እየወጣ እየሰከረ እያቀረሸ ሚዲያ ላይ የሚናገር ሰው እውነት ለመናገር ለወደፊት ህይወቷ ራሱ በጣም አስኪ ሁኔታ ላይ ነው ያለችው ልጅቷና አላህ ይድረስላት። እንግዲህ ምን ይባላል ሌላ
በተረፈ ያው ዘመድ ምናምን ካለው ቢመክሩት። እዚህ ሁሉ ነገር ግን ምን ተማርሽ ካላችሁም ሶሻል ሚዲያ ላይ ችግራችሁንም ሳቃችሁንም ክፋታችሁንም ሶሻል ሚዲያ ላይ አታሳዩ። አሁን ትናንትና ረዋን እንደዛ መቼም ምንም ቢሆን ባሏ ነው። አንዴ ተጋብተዋል፣ አካል ለአካል ተገናኝተዋል። አንድ አካል አንድ አምሳል የሚባል ነገር አለና ያም እየተነሳ ሲረግጠው ሀታ የመናገር ሞራል እንኳ የላትም። ተው የልጅ አባት ነው በቃ ምናምን ለማለት ራሱ የሆነ ሞራል ታጣላችሁ። መናገር ብትፈልጉ ራሱ ሞራል ታጣላችሁ። ምክንያቱም አንደኛ እቺ ልጅ ትናንት በህዝብ እርዳታ ነው የቆመችው። እሱ በህዝብ እርዳታ ነው የቆመው። ወላሂ እኔ እንደው አላህዬ ለሁላችንም የሰዎች እንዳያሳየን፣ የሰው ጥገኛ እንዳያደርገን። በእውነት እነዚህ ልጆች በቃ ሳቅም ሲመጣ ሚዲያ ላይ፣ ለቅሶም ሲመጣ፣ የሆነ ችግርም ሲመጣ ሚዲያ ላይ። ለምን እሷ የህዝብ ገንዘብ ሰብስባ ነው የተቀመጠችው? የህዝብ ገንዘብ ስለሆነ ነው። እሱም በህዝብ ገንዘብ ነው አይዲ ያሰራውና አላህ በጣም ነው ያስቃልም ያሳዝናልም። እና አለኩልሃል እሷ ረዋን ተሳስታለች። አሁን ማንም ማያዝንላትም በነገራችን ላይ ምክንያቱም ጭራሽ ነው በቃ የማይመጥናት፣ ጭራሽ ነው የማይመጥናት። እንደዚህ አይነት ባል አልነበረም እሷ ማግባት የነበረበት። እኔ ሲጀመር ምን ሆና እንዳገባችሁ ራሱ አላውቅም። እንዴ እቺ ለራሷ አልቃሻ ለራሷ ልፍስፍስ ያለች ልጅ እንዴት ነው እንደዚህ አይነት ባል የምታገባው? ጠንከር ያለ ባል ነበር ማግባት ያለባት፣ ቆፍጠን ያለ ማለት ነው። ስታለቅሽ አይዞሽ አለሁልሽ ብሎ መከታ የሚሆን ገብቷቸዋል። ወይ ደግሞ በስራ ተፍ ብሎ ጎድለዋል የሚሞላላት ባል አልሆነ። ከምኑም የለበትም እኮ ሰውየው ከምኑም። እኔ ኧረ ወይኔ ኧረ ተው ሴቶች ግድ የላችሁም ባል ስትመርጡ። በእውነት እኔ አንዳንድ ጠንካራ አሁን እሷ በጣም ጠንካራ ሴት ናት ተብለ ጠንካራ ናት ስላችሁ ሰራተኛ ናት፣ ግን አልቃሻ ናት። እና ያ ሁሉ 50 ሺህ ድርሃም ተሰብስቦ ሱቅ ጀምራ አሁን ራሱ ውሃ በውሃ እየሆነች ነው። ሱቋ ራሱ ቀዝቅዟል እውነት ለመናገር። እና እኔ እውነት ለመናገር ሰው መወጨቅ አልፈልግም ነበረ። ዛሬ ግን በቃ ይሄ 3 ቀን ሙሉ ስለሱ የሆነ አጀንዳ ሲነሳ ምናምን ስለነሱ ሲወራ እኔም እንደ ትንሽ ሀሳቤን ልግለጽ ብዬ ነው እንጂ ስለሱ አጀንዳ ማውራት አልፈልግም ነበረ። ምክንያቱም አይመለከተኝም። በማይመለከተኝ ነገር ጊዜ ማባከን አልፈልግም ነበር። ግን እንግዲህ ያው ቤተሰብ፣ ዘመድ፣ የሚዲያ ሰዎች እንደዚህ ቅርብ ያላችሁ ሰዎች እሱን ምከሩት። ከዚህ በኋላ የልጅ አባት ሊሆን ነው ነገ ጧት። ከዛ በኋላ በጣም ብዙ ኃላፊነቶች ይመጣሉና ጠንከር ቆፍጠን ማለት አለበት። እሷም ደግሞ በሆነ ባልሆነው እያለቃቀሰኝ ሚዲያ ላይ ባትወጣ፣ ክፉንም ደጉንም ዝም ብላ ሶሻል ሚዲያ ላይ እያሰጣች ጥሩ አይደለም እላችኋለሁ ውዶቼ። በጣም ከባድ ነው ብቻ